አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ? ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ ቢያዋርድሽ ምን አገባሽ? ምን አገባሽ? ስንት አሉ አደባባይ ላይ እያከበሩ ግንባር እየሳሙ እያቀፉ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እቃወምሻለሁ ሀቢባ እቃወምሻለሁ። በአደባባይ ነው ሰው ሚስት ሲያከብር ፍቅረኛው ሲንከባከብ አደባባይ አሳይ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባከበኝ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? ቆይ እቃወማለሁ እዚህ ጋር ቆይ ሀቢባ ቆይ እቃወማለሁ እዚህ ጋር አንድ ሰው ባልሽ አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ላላችሁ ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል? ሲንከባከብሽ ማንም አይልሽም። የፋሲካ ደግሞ ይንከባከባት አይንከባከባት በውስጥ ማን ያለታል? አደባባይ ግን ህዝብ ያየ ፋሲካ የሺ እሰማሻለሁ አሰይ ሲያከብራት አሰይ እንደዚህ ፎቶ አታርግ ፎቶ የንቀቱ ንቀት ፋሲካ ይቅርት በላት ኩይን በላት አልልም። ሽንት ቤት ሄዶ ማቀፍ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄ ነው ማክበር። በአደባባይ ሰው ያየ ሲያከብራት እውነትና ዜዴ ራሱን የቀረ ብሎኛል አባቴ ሙት። አዎ የኔ እናት እኔ ጅል ናት ያለው እሺ ይቅርታ ስለጠየቀ አማርኛ ሲያስረዳ ነው እንዳለው። ግን ሀቢባ እንዳልሹ ደግሞ ቤት ውስጥ እኮ አባቴ ሙት ታውቃለህ ይንከባከበኛል እኮ ነው ልሽ። አሁን ዜድ ምን አለች መሰለሽ? አሁን ዜድ ስታወራ በተራዋ ዝም ብዬለት አላውን በተራዬ ዝም በይ። ይኸውልሽ ውጪ ላይ ሰው አየልኝ ቅናት ነው የሚመጣው። የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር ቢሰጠኝ እኮ ማንንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንንም ባያይልሽ ሰውም ባያይልሽ ዋናው አንቺ ደስተኛ ነሽ። ቤትሽን ትወጃለሽ። እቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ይልትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል፣ ምናምን አብስሎ ሙቪ ታያላችሁ ደረቱ ላይ ተኝተሽ ምናምን ገባሻ? ደረቱ ላይ አልተኛው ማርያም ቆይ ሀቢባ ሞሳ እዚህ ኮፍያ ምናምን አትጸይ። እግሩ ጎደለ እጁ ጎደለ ጭራው ጎደለ ነው ጉድ። አዎ አንበሳ በአካሉ ከነሙሉ አካል ነው የምፈልገው። እዚህ ኮፍያ ምናምን አታጉድል። አዎ አታጉድል። እሺ ከዛ ይኸውልሽ ቤት ውስጥ ፍቅር ይሰጥሻል። አስሬ ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂው ምግብ ሰርቶ እያጎረሰ ያበላሻል። በቃ ፍቅር በፍቅር ትሆናላችሁ ቤት ውስጥ። ውጪ ላይ ሰው አየ አላየ ውጪ ላይ አምሮባችሁ ስትሳሳሙ እጅ ለእጅ ተያይዛችሁ እየሄዳችሁ በቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋ አለው? ዋናው ምንድነው ቁም ነገሩ? አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሁኚ ቤትሽ ውስጥ። ሰው ባሏ አይወዳትም እያለ ውጪ እያወራብሽ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሁኚ። ምን አገባሽ ስለው? እኔ እውነቱን ልንገርሻ አሁን ሀቢባዬ የምር እኔ ሀቢብ ብንለያይ ራሱ መጥፎ ነው ብዬ ለማውራት አፌን ይዘኛል። ለምን እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ የወጣ ስለኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው። ስለዚህ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየሁትም ባዩ የምር ሀቢባ አላናገርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም ይቅርታ በስተት ነው ካለ ኦፍ ኮርስ እሷም ደግሞ ካሁን በኋላ ጌም ሲቀጣጡ ውሽዬን ቅበራት እኔን ፕሮፋይል አድርገኝ ለምን ሌላ ቅጣት ቅጣት አለ ዜድ ጋር ይቅርበት። እሷ አሁን ብላ እናንተን ለማጣላት አይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት እኔ እወዳታለሁ። የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱን ታማልለው አይደለም። ማይ ፕሮብሌም እኔ ስም አውጥቼልሽ እኮ ነው ዜድዬ። ማይ ፕሮብሌም ሺዝ ሀቢብ ኖ ማይ ፕሮብሌም ማይ ላቭ ሂ በይ። እንግሊዘኛ ለማውቅሽ አሁንም እያጣላሽ ነው። ሂ በይ ዩ ሀቢብ ማይ ፕሮብሌም ሚ ኖ ፕሮብሌም ኖ ማይ ፕሮብሌም ማይ ላቭ የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ ሀቢብ። ሀቢብ እኔ ከይቅርታው በፊት አንድ ነገር ልንገርህ።
እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው። በጣም የሰው አይን ውስጥ እየገባችሁ ነው። ምቀኛ በዝቶባችኋል በጣም። ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ። የምታደርገውን ነገር የምታወራውን ነገር ተጠንቀቅ። ገብቶካል? ስለዚህ ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል። ሰው በጣም ከፍቷል ዘንድሮ። ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሺፕ ውስጥ ከሆንን የኛ ሪሌሽንሺፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ አሁን ባሌ ቲክቶክ ስለማይጠቀም እንደፈለኩ እናገራለሁ። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የታግኝታውት። ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በጣም በሰቀቀን በቃ ተጠንቅቀው ነው መሆን ያለበት። ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ። ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተን ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል። እንዳልከው ደግሞ እሷ የዋህ ናት፣ ታምናለች። ስለዚህ ትዳራችሁ አይበረክትም ማለት ነው። ጥንቃቄ ማድረግ አለብክ። የምትናገረውን ነገር ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል። አስከብራት ሚስትክን። አንተ ባለቤቱን ካልናቁ አጥር አይነቀንቁ። አንተ ነህ እሷን የምታስከብራት። እንዴት ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣም፣ አይቻልም። ፕራይቬት ላይፌን የሚነካ ቅጣት አይቻልም ብለህ ራስህን ታስከብራለህ። ናይስ። እውነትም ዶክተር ነሽ። አባቴ ሙን ልቤን የነካሽኝ። እንዴ በክብር ልደራደር ምናት በቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሪው ስትለኝ እንደሱ ስለቀበረኝ ነው እንጂ ለምን ቀብረዋለሁ? እሱን አትቅጪ ነው የምላት። መጥተው ስለ ሀቢብ እንትን ሲሉ ሊያሳስቱኝ ሲሉ እኔ ጋር ራሱ እሱን ሲናገሩት አልሰማቸውም። እናገራቸዋለሁ እንዳትናገሩ። አቡዬ ምን እንዳለችው ቅበሪው ስላት ሀቢብ የድሮም ውለ ከሬሳ ጋር ነው ማለት አልንሽ ደግሞ እንደዛ ብላ ቀበረችው። ሀቢብ የድሮም ከሬሳ ውለ ከሬሳ ጋር ነው። እንኳን ሄድክ ብድር ክሳት ትከፍላለችው። ለካ ብድር አለው ብር አስፎገረችው። ከዛ ስነ ስርዓት ብድር ከፍያለሁ ነው ነው ቀልድ ነው ያልኩት። ሀቢብ በእውነት አጥያው አንቺ ልጅ በቃሽ ወይ አይ በጣም ብዙ ጥሩ ኳሊቲዎች አሉት ሀቢብ። በጣም የእውነትን ኢኮኖሚስትነትን አድንቅ ያለው እኛ እንደዛ ብንሆን የት በደረስን። የእውነት ስደት ላይ እንደዚህ እንደመኖራችን በጣም እንደ ሀቢብ ወረቀትና እስክሪብቶ ይዘን የበላነውን የጠጣነውን ምን መዘግብ ቢሆን ኖሮ ይሄኔ ዛሬ ሀብታም ሆነን ነበር። በእውነት በጣም አድንቄዋለሁ። በጣም ጎበዝ ነህ አቡዬ። የአንቺ ተከታዮች ማለት ነው 7000 ምናምን አሉ። ፎሎ አድርጓት ቢያቸው ይሰሙሻል። አንቺ ፎሎ አድርጓት ዜድን ቤተሰብ። አዎ ከዛ ደግሞ ነገ ደግሞ 4 ሰዓት በዱባይ 11 ሰዓት በኢትዮጵያ 4 ሰዓት ማታ በቤይሩት 10 ሰዓት ጌም አለኝ። መጥተው ታፕታፕ ኮፕሊንግ እንዲያደርጉልኝ ነገር ያከው ቀጠሮ ጌምሽ አንቺ አልክም እንዴ? በየሳምንቱ ነው እንዴ ቀጠሮ ጌም ያለሽ? አረ በስመ አብ ወር ከምናምን የያዝኩት ነገ ነው። ያኛው እስካሁን አላለፈም። አረ አላለፈም፣ ነገ ነው። ከቤታችሁ ውጭ አላልኩሽም ዜድ ዛሬ? አይ ችግር የለውም። አሁን ከቤት አልወጣም። እዚህ ጓደኞቼ እቃ ምናምን አለ የሚወሰድ፣ ለዛ ነው የመጣሁት። ለምንድን ነው ከቤታችሁ ውጭ ያልሻት? ወይ ምን ሆነች? አሞታ ሰው እንጋብዝሽ ብሎ መጠጥ ምናምን እንዳጠጪ ያልኳት እንዳያማት ለነገ። ኦኬ እምቢ በይ። እንትን ሃኒ ፋሽንን ፎሎ አድርጓት። ቦርሳ፣ ጫማ፣ ሃይ ኳሊቲ ብራንድ ቦርሳና ጫማዎችን ትይዛለች። ረጁዬን ፎሎ አድርጓት። በጣም የሚያማምሩ አባያዎችን ድሪያዎችን እና ከወሮችን ትይዛለች። ፎሎ አድርጓት። ሱሱ ሂውማን ሄርን ፎሎ አድርጓት። ሃይ ኳሊቲ ዘ ቤስት ሂውማን ሄሮችን ትይዛለች። እኔ ለብሼው በቀደም ያያችሁኝ ፍሪዙ ብራውኑ ሂውማን ሄር ሁሌስ እዚህ ሹሩባ ስሰራው ምናምን የነበረው ብራዚሊያን ሂውማን ሄር ከሱሱ ሂውማን ሄር ነው የገዛሁት። ፎሎ አድርጓት ሱሱን ሁላችሁም እና ቤስት ሂውማን ሄሮችን ኦርደር አድርጉ። እና ከፋሲካም የባህል ልብሶች ምን የመሳሰሉ እኔ 5 ቀሚሶችን ገዝቻለሁ ከፋሲካ። ለልደቴ የለበስኩት ያያችሁት ፐርፕሉ በጣም የሚያምረው ቀሚስ ከፋሲካ ነው። ለበዓል በቀደም የለበስኩት ፒንኩ ከፋሲካ ነው። አሁንም ደግሞ የምለብሳቸው ገና 3 ኦኬዥኖች ሲመጡ ከፋሲካ ነው የገዛኋቸው። በጣም ነው የሚያማምሩት ቀሚሶቿ። በዛ ላይ ኳሊቲ አዳዲስ የሚመጡም አሉ። ሀቡዬ ልክልሻለሁ።
አዳዲስ ዲዛይኖች አሳይኝ ደግሞ። እሺ የእውነት በጣም ነው የወደድኳቸው ቀሚሶቹን። አይተሽዋል? ልደቴ የለበስኩት እንዴት ያምር እንደነበር። በጣም ነው የሚያምርብሽ። አሳይኝ፣ ችግር የለውም። አንድ አሳይኝና የወደደችው እኔ አንድ ገዛላታለሁ። እሺ የኔ ማርክ ሶማች የኔ ውድ ክበሪልኝ የኔ እናት። በቀደምም ለእርዳታ በስሜ $100 አዋጣች የኔ እናት። ዜቻለው አስረክቤያለሁ። አው ነግረሽኛል። የልጅቷን ቁጥር ግን አላክሽልኝም። የመዘገብኳት አንቺ ባንቺ ቁጥር ልካለሁ ያለኝ። ኦኬ ልክልሻለሁ። አሁን ልክልሻለሁ። በውስጥ ልክልሻለሁ። ደረሰኝ አብዛኛው ሰዎች ደረሰኝ እየላኩ እያረምኩ ነው ደፍተር ላይ። ኦኬ ልክልሻለሁ። ነገ በኢትዮጵያ 4 ሰዓት 10 ሰዓት ላይ ቀጠሮ ጌም አላት። ዜድ እንዳትቀሩ ጋይስ። ታፕ ኮፒ ሊንክ እናርግላት። ትክክል። ነገ ካላሸነፍኩ ራሴን ሰቅላለሁ ብላለች። እንትን ገበን ከማን ጋር ነው ጨዋታሽ? አንድ አለ አብዲ ሙክታር የሚባል ከሱ ጋር ነው። ኦኬ አንዳንዱ ያው ሁላችሁ እዚህ ያላችሁ በዘር በሃይማኖት በጎጥ ምናምን ሳይሆን የፍቅር ጌም ነው። የፍቅር ነው። ተነጋግረናል። የፍቅር ጌም ነው። እሱም ወንድማችን ነው። የፍቅር ነው። ወንድማችን ነው። እኔ እህታችሁ ነኝ። ካሸነፍኩ ኮንግራ ይለኛል፣ ካሸነፈኝ ኮንግራ ብለን ነው የምንለያየው። በጣም ጥሩ። ረጁንም ፎሎ አድርጓት። ረጁ ቴንክ ዩ ጎባኔ